ወንዶች ይመለከቱኛል ብዙዎቹ ማአት ውሸት በቀረጢት ይዘው ኪሳቸው ውስጥ ከዋለት የሚሉት ቦርሳ አላቸው እዚህ ጋር ከሱ ጋር ሴቶች ማሳመን ነው የሚይዙት ማሪ I love you thank you so much ይልና አንድ ፌርማታ እንደሄደ ደግሞ ሌላ ሃኒ ያለችው እኔ የምመለከተው ነው እኔ ሆቴል ነበረኝ እና ሆቴሌ ውስጥ አንተ ልጅ ግን ብዙ ነገሮች እየነካካኸኝ ነው አውሪ በናት እሺ ሆቴሌ ውስጥ እነዚህ አነስ ያሉ 25 ይሆኑ እና እንደው ልጄ በሆነች እንዴት ነው ማስጥላት ላለው እንዳሳጥማች ሳያት ሲዋሻት በቃ አፍ ውስጥ ገብታ ነው የምሰማው አጉል ሊያረግ አሁንም የምመክረው በአንድ ሳምንት ይቻላል አይቻልም ሳይሆን እንደዋናተኛ መጠናናቱ እንደዛ ሆኖ ሴቶች ብልጥ መሆን አለባቸው ብልጥ ምንድነው ለምታገባው ሰው ደግሞ ብልጥ ሆነ ኮሜዲ ነው ቆልፍ ዘይቱን ቅቤውን በርበሬውን ቅጠት አይደለም ግልጽ ሆነክ እሱን ማንነቱን ማጣራት ቴሌግራም ላይ ገብቼ አንድ ፎቶ አየሁ ያሁኖቹ እሺ አይደለም እንትን ብልክ ይሄ ወደ 16 ዓመት ይወስዳቸዋል ሁለት ልጆች ትምህርት ቤት በማድረሻቸው እሺ ተማምነውስ እንዴት ነው የሚቀጥሉት ተመልሶልሃል ግን እስኪ ኬኩ ደግሞ ይቀም ቆንጆ ኬክ ነው ወደ ጨዋታችን እንመለስ በቤተሰብ ማግባት የሚለውን ሐሳብ እያወራን ቤተሰብ እንድትጎዳበት አይፈልግም እሺ የማይረባ ባልም አመጣ የማይረባ ማለት አሁንም ከጥቅም ጋር እንዳናያይዘው ሰርቶ ማግኘትም ያከባብራል ግን አሁን የድሮ መስራትና ማዘር የአሁን መስራት አለ ወይ እንዳይሉኝ ነው እኔ በጣም የምደግፈው በአሁኑ ትውልድ ላይ እነሱ ተዋውቀው ቢያመጡት ግን ሳይዳለቁ ሳይጠጋገቡ ሲበቃቸው አጃክስ መስለው ባላለይ ማለት እንደ ስልጣኔ ተወስዶ በቃ it's okay ምናምን የሚል ቤተሰብ እኔ እሱን አልደግፍም ወዳዋለች ተገናኝ ስንት ደግሞ ስነ ስርዓት ያለው በእንደዚህ አሁን በልጅነት የተጋቡ አቃለሁ ሰርግም በልቻለሁና ገብተዋል አጃክስ ነጭ ነው የሚያደርገው ስትታጠብበት በቃ ታሽታ ጨርሰው ለሰርግ መገናኘት ጎረቤት አላበላንም አይነት የቀሩ ማብላቱ ነው ጥርት አርጌ ነው የምነግረው ተያዩ ትምህርት ቤትም ይሁን ዩኒቨርሲቲ በቃ ተዋደዋል ግን ጭርሱን እኔ አይነካኩም ሳይሆን በቃ እንዴት ነሽ ደህና ነሽ ወይ በመታየት መጠጋገብ በቃ ያቀን ደርሶ አግብቻት አሁን እንደውም የትዳሩ ፍቺ የሆነው የደጁ ማውደልደል በልጦ ነው ደጅ ይጨርሱታል ይሄ ሁሉንም ማሪ ሃኒ ምን በቃ ይባልና ለትልቁ ቤት ሲገቡ ይሰለቻል ይሄ በየቢቹ ይዟት ሄደው በየምኑ ይጠግባታል እንዳትጠገም መሆን ይቻላል ስሜትን መቆጣጠር እኔ እኮ በአንድ ቀን ስተት እኮ ነው በአንድ ቀን ይቻላል እያማረ ትቶ ምግብ አለ አሁን ጉበት ተይዛል ብትባል ኧረ እንደው እኔ እኮ የምትገርም ነህ አንተ እኮ እንደው በጣም ተቆጣጥራ ስሜትህን የታባሽ ምን ልትሆኚ ነው ብለህ ራስህን በቀናለሽ እኮ ብለህ እሱንም ዋጥ አድርገህ እኔ አለክልኬ ነው የደረስኩት አዳማ መኮንን አላልኩም እዛ ጋር ግን ዋጥ አድርጌ ትንፋሽን ታዲያስ እንዴት ነህ ደህና ነህ አይደል ያልኩት እንደዛ እመክራለሁ ኦኬ እስቲ ብላ ቆይ አብሮ ጊዜ ማሳለፍ የለባቸውም ነው ይኖራል ግን መቻቻል ነው ስሜትን መቆጣጠር እኔ እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው እሱን አቁሞ ምሳሌ ልጄን ወደሃታል ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል በጣም ወደሃት መዝለቅ ሐሳቡ ካለ ያንን መሽጎርጎር ብትተውስ ይሄ ማሰቃየቱ እሷን ማሸቱ እሷም ከፈለገችስ የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው ተነጋግራችሁ የእውነት ነው የምነግርህ ብዙ ወላጅ ተሰብሯል ብዙ ሰው አንገቱን ቀና ማድረግ አቅቶታል በዚህ ምክንያት አዎ መቆም ያለበት መተሻሸት ነው ደግሞዋለሁ አልፈራ ነጮ ነው የሚመጡ አሉ ወደ ቤት እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ደናው ነው የወጣችኝ ያያለ ስትወጣ ደና ነች ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ እሱን አልደግፍ እኔ እኮ በአንድ ደቂቃ ውስጥ ምን እንዳረገኝ ይቻላል በአንድ ደቂቃ ውስጥ ምንም አላረጋትም የሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘ ወንድ ፈሪ ነው እንዴት ዘርበል ካልከው
በስመ አብ ላይብረሪ ነው የሚገባው መጽሐፉን ሊያነባው። አዎ አሁን እነገርኩ ቅድም ሆቴሌ መጥተው ሲጫወቱ ወንዶቹ ሲዋሿቸው እኔ በምን ላስቁም? አዎ ሴቶቹ በቃ ምስጥ፣ በተለይ ደግሞ ከቤት ወጥተው ማያውቁ ልጆች። እኔ አሁን ፈጣነሽ ብለኸኛል። ፈጣን ነኝ አሁን፣ ማንም አታደለኝም። አሁን እሳቸው ችለው ነው ይዘውሽ የሚተኙት፣ እሳቸው አሁን እንደው እንደዚህ ናቸው ይሉኛል። አይ ወንዶቹን ነው፣ ሴት በሆንክ ያሳይህ ነበር ነው የምለው። ብዙ ጊዜ የምናያይዘው ከወገብ በታች ነው ጉዳያችንን። ከወገብ በላይስ ቁጭ ብሎ ራሱ እኮ አንተን ማየት፣ ባለቤትህን ቁጭ ብለህ ቡና አፍልተህ ማየት እኮ ከወገብ በታች ይበልጣል። የምትኖረው ብዙ አብዛኛው ያንን ነው። ስሜት እኮ ያልፋል። ሰውየው አልሰማህም እንዴ? በሬውን አርዶ ተውኔ ስጋ አምሮኛል ብሎ በሬውን አረደ። ከዛስ ጠገበ። ለዚህ ነው እንዴ ያለው? ለዚህ ነው ያለ። ስሜትም እንደዚህ ነው። እንደዛ የሮጥኩት በዛ በታክሲ በአቧሪ አድርጌ ተክለ ሃይማኖት ተደፍቼ ጫማዬን ጨርሼ የሚለው ይሄ ነው። ዊዛ ውስጥ የሰከንድ ነው የምትሉት እንግሊዘኛ እንትን እያልኩ ዊዛ ውስጥ የሰከንድ ነው ለዚች ደቂቃ ነው ወይ ምናምንም አለው መሰለኝ። ዲክሽነሪ አልያዝኩም። አሁን ቦርሳዬ ትንሽ ስለሆነ ያዝኩት። እኔም እየጠፋብኝ ነው እንደ ጉደኛ ነህ። እና አይ ይቅር፣ ርቀት ተጠብቆ አለውልሽ። ለወደፊት ደግሞ ያሰበክ ሰው መንገድ ያሰበ ሰውና ትዳር ያሰበ ሰው አይጎነታከልም። እደርሳለሁ የሚል ኧረ ስንት ጨዋለህ። እንደዚህ እኮ አልፎ አልፎ እንደ ሰላጣ ኪኮምበር የሚገቡ ናቸው እኮ ይህን የሚሰሩት እንጂ እኮ ስንት ጨዋለህ። አይኔ ቤተሰቤን እናቴም እንደዚህ ነው የምጠብቀኝ። ዩኒቨርሲቲን ተመርቄ ከአንተው አይደለም ወልደው፣ ከአንተው አይደለ ባልነትህ፣ ከአንተ ጋር አይደለ ሰርጌ። አዎ ይህንንም እላለሁ። እንደው ደግሞ አንድ ደግሞ ትንሽ የሚሰማኝን ልናገር። ሰርግ ሲባል አንቺ ስላልሰረክሽ ነው ሰርግ የለኝም ብለሻል ማዘር ስለሚሉኝ እኔ ስላልሰረክኩ አይደለም። ገና ድሮ እኔ ልጄ ጥሎሽ ቢሰጠኝ ባሌ ቢያገባኝ ቤቴን ነው ማስተካከለው፣ ንቃይን ነው መገዛው ነው የምለው።